ዩናይትድም ስለ ግንቦት ወር የሚለን ነገር አለ፣ በስፋት እንመለከተዋለን። የዩናይትድ ሌጀንዶች በተለይም እነ ኒኪ በት እንደዚሁም እነ ሮይኪን እና ፖል ስኮልስ ከዩናይትድ በተቃራኒ ያሉ ናቸው። ለየት ያለ ሀሳብ አለን እያሉ ይገኛሉ። የቡድኑን ቁልፍ ተጫዋቾች ኮቢ ሜኖ፣ ቤንያሚን ሼሽኮ እና ብሩኖ ፈርናንዴዝን እንዲሁም አንድ ሰውን በተመለከተ በጣም ልዩ ጥንቅር አሰናድተናል። ዩናይትዳውያን ቆዩ። ማይክል ካሪክ የሚመሩት ማንቸስተር ዩናይትዶች የወራ ግንቦት የወሩ ምርጣቸውን ይፋ አድርገዋል። በዚህ መሰረት የቡድኑ አምበል ብሩኖ ፈርናንዴዝ የወሩ ምርጥ ተጫዋች ተብሎ ተመርጧል። ብሩኖ ፈርናንዴዝ በወሩ ለማንቸስተር ዩናይትድ ባደረገው ጨዋታ አንድ ጎል አስቆጥሮ ሁለት አመቻችቶ አቀብሏል። ፈርናንዴዝ በውድድር ዓመቱ ለሶስተኛ ጊዜ ክለቡ የወሩ ምርጥ ተጫዋች ሲባል የእንግሊዝ ፕሪሚየር ሊግ የሳምንቱ 6 ጊዜ ምርጥ ተጫዋች ተብሎ እንደተመረጠ ይታወቃል። የማንቸስተር ዩናይትድ ደግሞ የወሩ ሶስተኛ ጊዜውን ይሄንን ሲያሳካ ብሪያን ቤሞ፣ ብሩኖ ፈርናንዴዝ፣ ብሪያን ቤሞ፣ ማቲያስ ዴላይት፣ ሃይደን ኤቨን፣ ፓትሪክ ዶርጎ፣ ቤንያሚን ሼሽኮ፣ ብሩኖ ፈርናንዴዝ፣ ካዜሜሮ መልሶ ደግሞ ብሩኖ ፈርናንዴዝ እያለ ይቀጥላል። በማንቸስተር ዩናይትድ ከመጀመሪያው ወር ኦገስት እስከ ሜ ባለው ጊዜ ማለት ነው። በእርግጥ ብሪያን ቤሞም 2 ጊዜ መመረጥ ችሏል። በማንቸስተር ዩናይትድ አዲስ ከመጡ ተጫዋቾች ውስጥ የቤንያሚን ሼሽኮንም እንደዚሁ ማንሳት እንችላለን። ረጅም ጊዜ ጉዳት ላይ ያለው ማቲያስ ዴላይትን በአንድ ወቅት የዩናይትድ የወሩ ምርጥ እንደነበር አይዘነጋም። ምናልባት ብሩኖ ፈርናንዴዝ ለሶስተኛ ጊዜ የማንቸስተር ዩናይትድ የወሩ ምርጥ ተባለ ባልነው ዘገባ መሰረት የዩናይትድን ጥቂት መረጃ ብሩኖ ላይ እንቆይ። ማንቸስተር ዩናይትድ ሌጀንድ ነው ኒኪ በት፣ ግን ከዩናይትድ በተቃራኒ ከቆሙ በተለይም በግልጽ በሶስት ተጫዋቾች ከሚጠቀሱ የቀድሞ ውስጥ ኒኪ በት አንደኛው ነው። ሮይኪን እና ስኮልስ ሌሎቹ ሆነው ማለት ነው። አንዳንድ ሰዎች እባካችሁ ለብሩኖ መልእክት ንገሩልኝ ይላል። የኒኪ በት ሀሳብ ነው። እባካችሁ ለብሩኖ ንገሩት፣ ሜዳ ላይ ትኩረት ያድርግ፣ ኳስ ላይ ትኩረት ያድርግ፣ እዚህኛ ስለምንሰጠው ሀሳብ አይመልከት፣ ስለ ቀጣይ ዓመት ምርጥ ስለማድረግ ይጨነቅ እያለ ይገኛል። ይሄንን ያለው ኒኪ በት ለቀድሞ የቡድን አጋሬ ሮይኪን ምላሽ ሰጠብኝ በሚል ነው። ይቀጥላል የኒኪ በት ሀሳብ። ለእኔ ከማንቸስተር ዩናይትዱ ብሩኖ ይልቅ ይላል የዩናይትዱ ሌጀንድ፣ ዴክላን ራይስ የእንግሊዝ ፕሪሚየር ሊግ ዓመቱ ምርጥ ተጫዋች መሆን ያለበት። ምክንያቱም ዴክላን ራይስ ከአርሰናል ጋር የሆነው ነገር አሸንፏል። ብሩኖ ፈርናንዴዝ ግን ከዚህ አንጻር ካየነው ያሸነፈው ነገር የለም። እኔ ከዛ አንጻር ብቻ ነው የማየው። ስለዚህ ከአሸናፊነት አንጻር ለዴክላን ራይስ ይገባል እያለ ነው። ይሄ ኒኪ በት ነው። ያው በርካታ ዩናይትዳውያን የነኝን ሰዎች ሀሳብ መስማት አይፈልጉም። ምክንያቱም ይሄንን ሀሳብ ሰዎቹ መናገራቸው ሳይሆን የዩናይትድ ሌጀንድ ሆኖ ይሄን መናገራቸው ያናደዳል። በእርግጥ የቀድሞ የአርሰናል አሰልጣኝ አርሰን ቬንገር የዩናይትድን ደረጃ ሰንጠረዥ ሳናይ የዓመቱ ምርጥ ሽልማትን ለብሩኖ እንስጠው ደግሞ ማለታቸው ይታወቃል። ኮቢ ሜኖ ሊቨርፑል ላይ ያስቆጠራት ግብ የማንቸስተር